ከሁሉም በፊት ይቅርታ የሚቀድማቸው ሰዎች አሉ። ነገር ሳይበላሽ ጥፋት ሳይኖር ዝም ብለው ይቅርታ ይሏቸዋል። መልእክት ከላኩ በኋላ ምናልባት አስቸገርኩ ይሆን ብለው በጭንቀት ይጠበባሉ። ክርክር ሲነሳ እንኳን ጥፋቱ የነሱ ባይሆንም ሰላም ለማውረድ ቀድመው እጃቸውን ይሰጣሉ። ይህ ለብዙዎቻችን ትንሽ ነገር ይመስለን ይሆናል፣ ግን ከጀርባው ከሚታየው በላይ ጥልቅ ታሪክ አለው። ይህ ልምድ ብቻ አይደለም፣ የስነ ልቦና ቅርጽ ነው። ይህ ሰላምን ለመጠበቅ የተማሩት መንገድ ነው። እነዚህ ሰዎች ሌሎች ሲቆጡ እነሱ ይረጋጋሉ፣ ሌሎች ሲጨነቁ እነሱ ለመድረስ ይሮጣሉ። ሁሉንም ነገር ለማስተካከል ራሳቸውን መስዋዕት ያደርጋሉ። ከውጭ ሲታይ ትህትና ይመስላል፣ አንዳንዴም መልካም ልብ ይባላል፣ ግን ውስጡ ሌላ እውነት አለ። ይቅርታ መለመን ነገሮችን የመጠገን ጥረት ቢመስልም በተግባር ግን ራሳቸውን እያሳነሱ ነው። ችግሩ እኔው ነኝ፣ እኔ ብቻ ከተስተካከልኩ ነገሩ ሁሉ ይበቃል የሚል አስተሳሰብ ውስጥ ይወድቃሉ። ይህ ስብዕና በአንድ ጀመር የመጣ አይደለም፣ በብዙ ዓመታት ውስጥ የታነጸ ነው። ምናልባት በልጅነታቸው ሰላም ለማግኘት ብቸኛው አማራጭ ራስን ማሳነስ ነበር። ምናልባት የክርክር ድምጽ ያስፈራቸው ነበር፣ ወይም ደግሞ የሰዎች ፍቅር በሁኔታዎች ላይ የተመሰረተ እንደሆነ አምነው አድገዋል። እናም አንድ መርህ ተማሩ፣ ሰላም ከፈለገህ ራስን አሳነስ። ለእነሱ ይቅርታ መለመን የቃል ጉዳይ ብቻ አይደለም፣ የስሜት መከላከያ ጋሻቸው ነው። ሰዎች ከእነሱ እንዳይርቁ ካላቸው ፍርሃት የሚመነጭ ነው። ይህ ነገር ስለ እርግጠኝነት ማጣት ብቻ አይደለም፣ ስለ መቆጣጠር ኮንትሮል ጭምር ነው። እንዴት ትልሁ ይሆናል? ሁኔታውን ቀድሞ በማስተካከል ሰዎች እንዳይቆጡ በማድረግ እና ሁሉንም ነገር በሰላም ቀጠና ውስጥ እንዲቆይ በማስገደድ ሁኔታውን ለመቆጣጠር ይሞክራሉ። ይህ ዝምታ ውስጥ ያለ ቁጥጥር ነው። ይህ በግልጽ ሲታይ ርህራሄ ቢመስልም ውስጡ ግን ራስን ማጥፋት ነው። ምክንያቱም እያንዳንዱ ይቅርታ እኔ አነስተኛ ነኝ የሚል ስውር መልእክት ይይዛል። በጊዜ ሂደት ይህ ባህሪ መለያቸው ይሆናል። ሁልጊዜ የሚያስተካክለው ሰው፣ ቀላል ሰው እየተባሉ ይጠራሉ። ግን እውነቱ ግን ከባድ ሸክም እየተሸከሙ ነው። ይዝላሉ ግን አይናገሩም፣ ይጎዳሉ ግን ይቅርታ ይላሉ። ይህ የስሜት መዝገብ ነው። ያልተነገሩ ቃላት፣ ያልተገለጡ ስሜቶችና የታፈኑ ክርክሮች በውስጣቸው ይከማቻሉ። በመጨረሻም ሌሎችን በማስተካከል ተጠምደው ራሳቸውን ማየት ይሳናቸዋል። ለአንዳንዶች ይቅርታ የመኖር መንገድ ነው። ይህ ድካም አይደለም፣ መከላከያ ነው። ራሳቸውን ለመጠበቅ በዝምታ የሚከፍሉት ትልቅ ዋጋ። አንዴ ይህን እውነት ካስተዋሉት ከዚያ በኋላ የሚያዩት ነገር ሁሉ ይቀየራል። አንዳንዴ መረዳት ብቻ በቂ ነውና